በዓለማችን ላይ በሚስጥር የተሞሉ 3 አስፈሪና እንግዳ ቦታዎች አሉ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ ሳይንስ እንኳን ሊደርስባቸው ያልቻሉ በዓለማችን ላይ ያሉ 3 እጅግ አስፈሪና ሚስጥራዊ ቦታዎችን ይዘንላችሁ ቀርበናል። ቪዲዮን እስከ መጨረሻ በመመልከት አብራችሁን ቆዩ። የመጀመሪያው ቦታ በብራዚል የባህር ጠረፍ ላይ የምትገኘው የእባቦች ደሴት ናት። በዚህ ደሴት ላይ በየ1 ስኩዌር ሜትር ቦታ ላይ ከ1 እስከ 5 የሚደርሱ እጅግ ገዳይና አስፈሪ እባቦች ይኖራሉ። መርዛቸው የሰውን ስጋ በደቂቃዎች ውስጥ የማቃጠል አቅም አለው። በዚህም ምክንያት የብራዚል መንግስት ማንኛውም ሰው ወደዚህ ደሴት እንዳይረግጥ በሕግ ከልክሏል። ሁለተኛው ቦታ በአሜሪካ ካሊፎርኒያ የሚገኘው የሞት ሸለቆ ነው። በዚህ ቦታ ላይ ያሉ ግዙፍ ድንጋዮች ያለምንም ሰው ወይንም እንስሳ ንክኪ በራሳቸው ጊዜ ይንቀሳቀሳሉ። ከጀርባቸውም ረጅም መስመር እያሰመሩ ይሄዳሉ። ሳይንቲስቶች ለዓመታት ምርምር ቢያደርጉም ድንጋዮቹ እንዴት ሊንቀሳቀሱ እንደቻሉ እስካሁን ሙሉ መረጃ ማግኘት አልተቻለም። በመጨረሻም ሁላችንም የምናውቀው የቤርሙዳ ትሪያንግል ነው። በአትላንቲክ ውቅያኖስ ላይ የሚገኘው ይህ ቦታ ባለፉት 100 ዓመታት ውስጥ በርካታ ግዙፍ መርከቦችንና አውሮፕላኖችን ያለምንም ምልክት ውጦ አስቀርቷል። ወደዚህ ቦታ የኮምፓሶችና የራዳር መገናኛዎች በገቡ ጊዜ ሙሉ በሙሉ መስራት ያቆማሉ። ሚስጥሩ ግን አሁንም አልተፈታም። የዛሬው ቪዲዮአችን ይህን ይመስል ነበር። ከነዚህ 3 ቦታዎች ውስጥ የትኛው ይበልጥ አስፈራችሁ? ሐሳባችሁን ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ፣ ለጓደኞቻችሁ ሼር፣ እንዲሁም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም።